አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ አብዱልአዚዝ ቤተሰቦች ሰላም ጤና ይስጥልኝ። እንዴት ናችሁልኝ? ሰላም ብያለሁ። ሰላማችሁ ይብዛልኝ አህባቢ። ዛሬም ደግሞ የከንቲባው ልጅ ክፍል 4ን ይዤ መጥቻለሁ ማለት ነው። ኢንሻአላህ ለምታበረታቱን ከልብ ነው የምናመሰግነው። ከእንቅልፌ ሳይሆን ከሶፋው ላይ ተነሳው። ደግነቱ እሷም ተነስታ ኩሽና ውስጥ ሽር ጉድ እያለች ነው ሲመስለኝ። እንቁላል ነገር እየተሰራልኝ ነው። አፍንጫዬ ነው ሹክ ያለኝ። ከጥቂት ደቂቃ በኋላ ድሬዳዋ ከመጣው ለመጀመሪያ ጊዜ ልክ እናቴ ወይም እህቴ ቤት እያለሁ እንደምትለይ ቁርስ ቀርቧል የሚል የድግስ ጥሪ ከጆሮ የገባ። ስላልተኛው ፊቴ ልታጠብ አልታጠብ በሚለው ሀሳብ የተወዛገብኩ በስተመጨረሻ ታጥቤ ወደ ቁርሱ አቀናሁ። ልክ እንደ ትናንትና ማታው ተጎራርሰን ጀመር ነው። የቤቱ ህግ አይደለ? እውነት ለመናገር ልጅቷ ባለሙያ ናት። የምትሰራው ምግብ ልክ እንደሷ ጣፋጭ ነገር ነው። እሷን ደግሞ መቼ ቀመስከዋት? ምን እንደነካና አላውቅም። ሁለታችንም ተስግብግበን ሳልፈልግ ጨረስ ነው። ከቁርስ በኋላ ልክ እንደ ትናንቱ ሶፋው ላይ ተቀምጠን መፋጠጥ ጀመርን። እሷም ሰዓቱን ዞር ብላ አየችና ዛሬ እንኳን እንደማታው አትሄድ ብዬ አላስጨንቅህም። ማታም በዚያ ሰዓት ወጥተህ በእኔ ምክንያት ችግር ላይ እንዳትወድቅ ስላልፈለግኩ ነበረ። አሁን ግን ነግቷል። ከኔ ጋር እዚህ ብትቆይ ደስ ይለኝ ነበር። መሄድ ከፈለክ ግን አላስጨንቅህም፣ በሩ ክፍት ነው አለችኝ እና ተነስታ በሩን ከፈተችው። ቢሆንም ግን ቅር እያላት እንደሆነ ፊቷ በደንብ ያስታውቃል። እኔም ተነሳውና ወደ ተከፈተልኝ በር አመራሁ። እሷ ደግሞ በሩን እየከፈተች የበሩን መክፈቻ ሳትለቅ እዛው ቁማ ወደ መሬት አቀርቅራ ታያለች። በሩ ጋር እስክደርስ ለመሄድ አስቤ ነበር፣ ግን እሷን አልፌ የሚሄድበት ጉልበት አጣሁ። እጇን ከበሩ መዝጊያ ላይ አነስቼ በራሴ እጅ ዘጋሁትና እጇን እንደያዝኩ ወደ ሶፋው ተመለስን። ጎበዝ ተማሪ ባለመሆን ዛሬ ገና ኮራሁ። ጎበዝማ በሆን ኖሮ አረ ትምህርቴ ያመልጠኛል፣ በዛ ላይ ብዙ አሳይሜንት አስቀምጬ ነው የመጣሁት እላት ነበር። በዚች ምድር ላይ ካሉት ነገሮች ቁጥር 1 የምጠላው ትምህርት ነው። ጥናት አልተደረገም እንጂ በዓለማችንም ለትምህርት ጥላቻ ካላቸው ሰዎች መካከል ቁጥር 1 እኔ ልሆን እችላለሁ። ለትምህርት ብዙም ትኩረት አልሰጥም። እሱ ላይ ጊዜን ሳጠፋ በጣም ያናድደኛል። በተለይም የዩኒቨርሲቲ ትምህርት ፋይናል ፈተና ወሩ ሙሉ አንብበህም የማትሰራው ጉድ የንዴቴን መጠን ከፍ ያደርገዋል። ከተሳካ አቋራጭ መንገድ ይመቸኛል። እንደዚህ ስላችሁ ደግሞ የምኮርጅ እንዳይመስላችሁ። ምን በወጣኝና የሚኮርጅ ጓደኛ አለኝ። ከሱ ላይ ነው የምሰራው። በዚህ ምድር ላይ ከሰይጣን ውጭ የምጠላው ነገር ስለሌለ የሚያስጠሉኝን ነገሮች የሰይጣን ማህበርተኛ አድርጌያቸዋለሁ። ለምሳሌ በእኔ አይን የሆኑ ነገሮች እነዚህ ናቸው። 1ኛ ትምህርት፣ 2 ትምህርት፣ 3 ትምህርት። ትምህርትን የጠላሁበት ትክክለኛ ምክንያት አላውቅም። ለነገሩ ስንፍና እኮ በቂ ምክንያት ይሆናል። ኤኒዌይስ ለጊዜው ትምህርቱን የራስ ጉዳይ ብዬ ልጅቷ ቤት ቀርቻለሁ። ከጥቂት ዝምታ በኋላ እሺ ወጣት ተስፋዬ፣ እስኪ ስላንተ ንገረኝ፣ በትንሹም ቢሆን ስለኔ ያውቀህ የለ አለችኝ። እንዳልኩኝ ስሜ ተስፋዬ ይባላል። እናቴ ናት ያወጣችልኝ። የተወለድኩት ሙገር ቀበሌ ውስጥ በምትገኝ ጉባ ሰፈር በምትባል ቦታ ነው። ምናልባት ሙገር በሲሚንቶ ልታውቂያት ትችያለሽ። ሙገር ሲሚንቶ፣ ዳንጎቴ ሲሚንቶ። የትውልድ ሰፈሬ ጉባ የተባለው ያን ጊዜ ሙገር ሲሚንቶ ፋብሪካ የሰሩት ሰዎች ጉባውያን ስለነበሩ ነው። ጉባ ሰፈር ደግሞ በፋብሪካው አጥር አጠገብ በታችኛው በኩል የተመሰረተ ሲሆን ያን ጊዜ የጉባውያን አሁን ደግሞ የፋብሪካው ሰራተኞችና ቤተሰቦች መኖሪያ ስፍራ ነው። 2ኛ ክፍል እስክደርስ እዛው ነው ጥርሴን ነቅዬ ያደግኩት። 2ኛ ክፍል 2ኛ ሴሚስተር ላይ አባቴ ሙገር ሲሚንቶ ፋብሪካ ውስጥ የስራ እድገት አገኘና ቤታችን ከጉባ ሰፈር ወደ ሙገር መኮዳ ቀየርን። መኮዳ ከጉባ ሰፈር በእግር ከ30 እስከ 40 ደቂቃ የሚፈጅ መንገድ ሲሆን በመኪና ደግሞ ከ5 ደቂቃ አልፍም። ሰፈሩንም መኮዳ የተባለው በድሮ ጊዜ እዚህ አካባቢ የኦዳ ዛፍ እንደነበር ይነገራል።
ለዛም ነው የሰፈሩ በአፋን ኦሮሞ ሙከ ኦዳ የኦዳ ዛፍ የተባለው። ከዛን ቀስ በቀስ ስሙ ከልጅ ልጅ ሲያልፍና ሲቆላመጥ መኮዳ ሆኖ ቀረ እና እዚህ ድሬዳዋ እስከመጣ ድረስ ለ10 ዓመታት እዛው ነው ከቤተሰቦቼ ጓደኞቼ ጋር ያሳለፍኩት። መኮዳም ኩባ ሰፈርም ካምፕ ናቸው። የፋብሪካ ሰራተኞች ቤተሰቦቼ ብቻ የሚኖሩበት ሰዎች ሰፈር። አብዛኛው የሙገር ሰው ግን የሚኖረው ሬጂ በሚባል የሙገር ከተማ ውስጥ ነው። አስተዳደጌ የአንቺ ተቃራኒ ነው። ቤት ውስጥ አባቴ፣ እናቴ፣ 3 እህቶቼና አጎቴ ሆነው ነው የኖር ነው። እንዳንቺ ብቻዬን ለአመታት ይቅርና ለሰዓታትም አሳልፌ አላውቅም። ቤተሰብ፣ ዘመድ፣ ጎረቤት፣ ጓደኛ ሁሉም አለኝ። ሰፈር መንደሩ ያውቁኛል። እኔም እንደዛው። ምናልባት እኔና አንቺ የሚያመሳስለን ነገር ቢኖር የሲሚንቶ ሀገር ልጆች መሆናችን ነው። ለነገሩ ምናችንም ሲሚንቶ አይመስልም። ከአፈር እንደተሰራን እናስፎግራለን። ባይሆን ግን ነጮቹ ከሲሚንቶ የተሰሩ ይመስሉኛል። ኤኒዌይስ ብዙም ባያኮራም ደስ የሚሉ ብዙ ታሪኮችን አሳልፌ አሁን ላይ እዚህ ደርሻለሁ። እንደምታዩኝ አሁን የግቢ ተማሪ ነኝ። በድሬዳዋ ዩኒቨርሲቲ 2ኛ ዓመት የሚካኤል ኢንጂነሪንግ ተማሪ ነኝ አልኳትና ብዙ እንዳወራው ሲሰማኝ ዝም አልኩ። ቀጥላም ድሬዳዋ ዩኒቨርሲቲ በመሆን ደስተኛ ነህ አለችኝ። እኔም መጀመሪያ ድሬዳዋ ዩኒቨርሲቲ እንደደረስን ስናውቅ በደስታ አብደን ነበር። ከአንድ ክፍል ውስጥ 10 ተማሪ ነበርን አንድ ላይ እዚህ የደረስን። እዛ ሁነን የጠበቅነው ነገር እና እዚህ መተን ያየነው ምንም አይገናኝም። በአጠቃላይ ስለ ድሬ ባጭሩ ሙዚቃው አሸወደን ማለት ነው። ኤኒዌይስ አማራጭ ስለሌለኝ እና ነገር ሁሉ ለበጎ ነው በሚለው ቃል ስለማምን አሜን ብዬ ተቀብየዋለሁ አልኳት። መጠየቅ ትወዳለች መሰለኝ። ጥያቄ ቀጥሏል። ይቅርታ ግን መጠየቅ ይኖርብኝ አይኖርብኝ አላውቅም። ፍቅረኛ አለህ? አባቢ ቀጥላ ማለት ነው። በክፍል 5 እስከምንገናኝ በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ እያልኩኝ ዛሬ በዚሁ ሰናበታችኋለሁ። ሰላማችሁ ብዛ። ሰላም፣ ፍቅር፣ አንድነት ለእናንተ ሀገራችን። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።